ታውቃላችሁ ከፍጥረታት እንደ አጋንንት የሚከፋ ፍጥረት የለም። የአጋንንት ክፋታቸው ግን በሰው ልጆች ላይ ነው እንጂ እንደነሱ አጋንንት በሆኑ ፍጥረት ላይ ግን አይደለም። የሰው ልጅ ግን በራሱ ወገን በወንድሙ እንኳን ይከፋል። በዚህ ዘመን ያልሰማናቸው ያላየናቸው ግፎች ይኖራሉ እንጂ ያልተፈጸሙ ግፎች ግን ያሉ አይመስለኝም። ልበ አምላክ ቅዱስ ዳዊት አቤቱ ደግ ሰው አልቋልና አድነን እንዳለ ይህ ዘመን ደግ ሰው ያለቀበት ፍርድ ደግሞ ድል ነስቶ መውጣት ያቃተበት ዘመን ላይ ነው ያለነው። ቅዱስ ዳዊት ለልጁ ለመፍቀሬ ጥበብ ለሰሎሞን ሲመክረው ልጄ ሆይ ሰው ሁን እንዳለው በዚህ ዘመን ሰው በጠፋበት ዘመን ለሀገር ለቅድስት ቤተክርስቲያን ለወገናችን ሰው ሆነን እንገኝ። አቤቱ ደግ ሰው አልቋልና አድነን ብለንም ደግሞ እግዚአብሔር አምላክን እንማጸነው። ደጉ ዘመን ያምጣልን። አካውንቴ ትንሽ ስለተመታ ደጋግማችሁ ኮፒ ሊንክ አድርጉልኝ። ሰላም እግዚአብሔር ከሁላችን ጋር ይሁን። ይቆየን።